بلال الأشعري. بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله قال عليه الصلاة والسلام رسول عليه الصلاة والسلام من يلالو إن الله لا ينظر إلى أجسادكم ولا إلى صوركم مالو الله سبحانه وتعالى ودي جسداتشو እንደዚሁም ወደ መስላችሁ የሚያይ የሆነ ጌታ አይደለም ይላል አላህ Subhanahu Wa Ta'ala ስላንተ ገጽታ የሚያይ አይደለም ወይ ወዳንቺ የሚያይ አይደለም ነገር ግን አሉ ረሱል አለይሂ ሰላቱ ወሰለም ምናሉ ወላኪ ينظر الى قلوبكم اخرجه ሙስሊም ባስተላለፉት ነገር ግን ወደ ቀልባችሁ ይመለከታል አሉ ምን ማለት ነው ለሰው ልጅ ይሄ ቀልቡ ነው የሚታየው ረሱል አለይሂ ሰላቱ ወሰለም በሌላ ምን ያሉ አተቅዋ ሃሁና ብለዋል ልባቸውን እያመላከቱ ማለት ነው ተቅዋ አላህን መፍራት የሚባለው እዝን ነው ልብ ላይ ነው ማለት ነው አንድ ሰው ፍራቻ የሚባለው በቀልቡ ነው ቀልቡን ካንዳች ነገር ሁሉ መፍራት አለበት አላህ Subhanahu Wa Ta'ala ሊሆን ይችላል ማንኛውንም በቀልብ ነው ስለዚህ አላህ Subhanahu Wa Ta'ala ወደ ለምሳሌ አንድ ሰው ጥቁር ይሁን ቀይ ይሁን የሚያምር ይሁን የሚያስጠላ አላህ ዘንድ ይሄ አይደለም ደረጃው እንግዲያሳ ወላኪን ينظر الى قلوبكم ወደ ቀልባችሁ ነው አሉ ረሱል አለይሂ ሰላቱ ወሰለም ምናሉ አላ ወኢነ ፊል ጀሰዲ ሙድغة اذا صلحت صلح الجسد كله واذا فسدت فسد الجسد كله الا وهي القلب ቡኻሪ በዘገቡልን ምን ይላሉ ረሱል አለይሂ ሰላቱ ወሰለም ጀሰዳችን ውስጥ የሆነች ቁራጭ የሆነች ስጋ አለች አሉ ያ ጥሩ ከሆነ ሁሉም አካላቱ ጥሩ ይሆናል አሉ ያቺ ቁራጯ ደግሞ የምትበላሽ ከሆነ ያቺ መጥፎ የምትሆን ከሆነ ሁሉም የተበላሸ ይሆናል ያ ምንድነው አሉ ወሄ አልቀልብ ቀልብ ነው ቀልቡ አንድ ሰው ጥሩ ከሆነ ጀሰዱ ሁሉ ጥሩ ነው ማለት ነው ቀልቡ ሳይተበላሸ ከሆነ ጀሰዱ ሁሉ ተበላሽቷል ማለት ነው ስለዚህ አሁን አንዳንድ ሰዎች ከዲን ርቀው የኖሩ የሚቀመጡ ሰዎች አሉ አላህን እየወነጀሉ አላህን እያመጹ የተቀመጡ ሰዎች አሉ እነዚህ ሰዎች ቀልባቸው ዝጎባቸዋል ተበላሽቶባቸዋል ማለት ነው እናንተ ማሻአላህ ወደዚህ ደርስ እንድትማሩ አላህ Subhanahu Wa Ta'ala ወዷችሁ ወደዚህ እንድትመጡ አድርጓችኋል ይሄ ምንድነው የራሳችሁ አይደለም የማንንም አይደለም አላህ Subhanahu Wa Ta'ala ተትርፉ የለገሳችሁ የሆነ ነው ይሄንን ልታመሰግኑት ይገባል አላህ Subhanahu Wa Ta'ala ማለት ነው እዛው ድረስ እንዲሆን ስለዚህ ቀልቡ ጥሩ ከሆነ አንድ ሰው ሁሉም አካላቱ ጥሩ ይሆናል አሉ ረሱል አለይሂ ሰላቱ ወሰለም ምናሉ أنه قال يأتي زمان على أمتي يحبون خمسة وينسون الخمسة هنا جزء يمتعلّ على رسول عليه الصلاة والسلام أمست النجار يودالو ودفت يمي متع زمن الله سوتش أمست النجار يودالو أمست النجار يرسالو على رسول عليه الصلاة والسلام يحبون الدنيا وينسون الآخرة دنيا يودالو آخرة عن يرسالو سلا دنيا እንዴት እንደሚከብር እንዴት እንደሚያገኝ ሰውየው ይሰራል ማለት ነው ነገር ግን አኺራውን ይረሳል ይስራ ማሻአላህ ችግር የለውም መስራት ይሄ ጥሩ ነው ሰነፉን ማለት አይደለም ነገር ግን ዱንያንም እየተጠቀመ እየሰራ አኺራውንም በጎን ማካሄድ ያለበት ማለት ነው አኺራውን ትቶ ዝም ብሎ ዱንያ ብቻ ከሆነ ምንም የማያውቅ ከሆነ ይሄ ሰው በጣም በአኺራው ከከሰሩት ነው የሚሆነው ለአኺራ ምንም ነገር የለውም ሶላት የማይሰግድ ከሆነ እንደዚሁም አላህ የከለከለውን ነገር የማይከለከለ ከሆነ ይሄ ሰው ምንም ቦታ የለውም ማለት ነው ለዲኑ ታዲያ ነገ ጧት ሞት በመጣ ሰዓት በሞተ ሰዓት ማንን ነው የሚያገኘው እዛች ቀብሩ ማንን ነው የሚያገኘው አባቱን ወይስ ልጁን ላ አይደለም ዱንያ ላይ ተሰራ የነበረውን ስራ ነው የሚያገኘው ዱንያ ላይ ምንድነው የሚሰራው ዱንያ ላይ ምን ይሰራ ነበር ረሱል አለይሂ ሰላቱ ወሰለም ምን ብለዋል
الدنيا مزرعة للآخرة دنيا يا آخرة مزرعة نو مالت دنيا ما جنيا نو ما آخرة دنيا لا يسرّون بآخرة عندي سويا جنيا مالتنا دنيا لا يتكل الله يكلكلون ميكلكل كهنا እንደዚሁም ጥሩ ነገር ሲሰራ ከኖረ ማሻአላህ አኺራ ላይ ያገኘዋል ማለት ነው እንደዚሁም መጥፎ የሚሰራ ሰው ከሆነሳ ያው ያኑ ያገኘዋል ስራውን ነው የሚያገኘው ስለዚህ አሁንም አንድ ሰው ከሞተ በኋላ ቀብር የሚያገኘው ማን ነው ስራውን ቁርአን ይወድ ከሆነ ቁርአኑን ያገኘዋል እዛ ዱንያ ላይ ይወደዋልና በደንብ አድርጎ ይዞታልና ሶላተል ጀማዓ ሶላት እንደዚሁም አላህ የከለከሉን የተከለከለ ከሆነ ጥሩ ነገር ሲሰራ ከኖረ ያ ጥሩ ነገር ይመጣል እዛ ያ ነው የሚገድፈው እንጂ ሌላ ነገር ምንም ነገር አያገኝም ስለዚህ አምስት ነገር ወደው አምስት ነገር ይረሳሉ ዱንያን ይወዳሉ አኺራቸውን ግን ይረሳሉ ይሉናል ويحبون المال وينسون الحساب እንደዚሁም ገንዘብን ይወዳሉ ሂሳብን ግን ረስተዋል እንግዲህ አንድ ሰው ብር ታገኘ ብዙ ሂሳብ አለበት ብዙ ነገር አለበት እንዴት እንዳገኘው እንደዚሁም ደግሞ የተሰጠው ነገር ለምን አውሎታል ለኸይር ነገር አውሏል ምን አድርጎበታል ዘካ ግዴታ ሆኖበት ከሆነ ዘካ ሰጥቷል አልሰጠም ብዙ ሂሳብ አለበት ነገር ግን ብር መጓፈፍ ብቻ ነው ከየት ነው እንዴት ነው የሚመጣው ራሴ ሰርቼ ነው እንዴት አርጌ ላገኘው አይደለም እንዴት ልክበር ነው በየት አርጌ ልክበር ነው ሂሳብን ረስቷል ነገር ግን ብርን ይወዳል ይሉናል يحبون المخلوق وينسون الخالق ፍጡርን የሚወዱ ይሆናሉ ፈጣሪያቸውን ግን ይረሳሉ ማለት ነው ፈጣሪውን ይረሳል ፈጣሪውን አላህ Subhanahu Wa Ta'ala ይረሳል ያዘዘውን አይፈጽምም የከለከለውን አይከለከልም ማለት ነው يحبون القصور وينسون القبور ግንብን መገንባት ይወዳሉ ነገር ግን ቀብራቸውን ይረሳሉ አሉ አሁን ሰዓት ማለት ነው አሁን ሰዓት እንደምናየው ሁሉም ቤት ይሰራል ዱንያን ይወዳል እንደዚሁም ቤትን ይገነባል ነገር ግን ለቀብሩ ምን ሰርቷል አንድ ሰው ውስን ሰዎች እንጂ አብዛኛው ስታዩት ዝም ብሎ ነው ዱንያን ብቻ ነው ከወዲያ የሚያደርገው እንጂ ስለ አኺራው ብዙም አያቅም ማለት ነው ስለዚህ ስለ ዱንያ ቤታቸውን ይገነባሉ ለአኺራቸው ግን ምንም ነገር አያዘጋጁት የለም ማለት ነው يحبون المعصية وينسون التوبة እንደዚሁም ወንጀልን ይወዳሉ ተውበትን ይረሳሉ ይላል አሁን ሰዓት እንደምታዩት በጣም ማዕሲያ በስቷል ወንጀል ማለት ነው ወንጀል አላህ Subhanahu Wa Ta'ala የከለከለውን አብዛኛው ሰው አይከለከልም ብዙውን እንደ ሐላል የሚታይበት ብዙ ነገር አለ ነገር ግን አላህ Subhanahu Wa Ta'ala ያንን ነገር እንዳይቀርብ ሰው ከልክሏል ለምሳሌ ዚና የተከለከለ ነው حرام ነው አላህ በቁርአን ምንድነው ያለው ولا تقربوا الزنا انه كان فاحشا وساء سبيلا ይሄ ዚና የሚባለው ዝሙት በጣም አስጠልታ አስከፊ የሆነ ነው በአኺራ ቅጣት አለበት በጣም ከባድ የሆነ ቅጣት ማለት ነው እንዳትቀርቡት ነው ያለን አላህ Subhanahu Wa Ta'ala ነገር ግን አንድ ሰው አሁን ሰዓት ወንጀል ይሰራል ተውበት የሚባል ነገር የለም አይቶብትም በዛ የሚመጡት ሰዎች ይሄ ቀን ይመጣል አሉ ወንጀልን ይወዳሉ ተውበትን ይረሳሉ ይላሉ ስለዚህ አሁን ሰዓት እንደምናየው ዝሙት ማዕሲያ ወንጀል በጣም የተስፋፋበት ነው ተውበት የሚባል ነገር ግን የለም እንደውም ምን ያላሉ አንዳንዶቹ ማን አይቶታል ቀብር ያለው ቅጣት ማን አይቶት መቸታ አይቶ ይያሉ እንደውም የሚያፈዙ ሰዎች ናቸው ወናኡዝ ቢላህ የቀብር ቅጣት የለም የሚል ሰው ይከፍራል ይክዳል واخر دعوانا ان الحمد لله رب العالمين الى الاشعري